ሰላም ሰላም ውዴ ሳምሪ ፉድስ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ በስንግ አሰራር መጥቻለሁ። ባለፈው እንዳያችሁት የህልበት አሰራር ሰርቼላችሁ ነበር እና የስንግ አሰራር ስሪልን ላላችሁኝ ይኸው ይዤላችሁ መጥቻለሁ። የሚያስፈልገን ነገሮች ደግሞ ሽንኩርት፣ ቲማቲም፣ የደቃቅ ቃሪያ፣ ነጭ ሽንኩርት ያስፈልገናል ማለት ነው። እና መጀመሪያ እንደምታዩት ያው መክተፍ ጀምሬያለሁ። ሁለት ሽንኩርት ነው የተጠቀምኩት አነስ ያሉት እኔ ትንሽ ስለምሰራ ነው። ማብዛትም ትችላላችሁ እናንተ። ከዛ ቲማቲም እዚህ ጋር በደቃቅ ነው መክተፍ ያለባችሁ ቃሪያ ውስጥ እንዲገባላችሁ ማለት ነው። ከዛ እዚህ ጋር ቲማቲሜ እየቆረጥኩ ነው። ነጭ ሽንኩርቴም እዚህ ጋር ከትፍ ያለው። ከዛ ቃሪያው ፍሬው መውጣት አለበት። እዚህ ጋር ያወጣሁት ነው። እንደዚህ አርጋችሁ በቢላ ቀስ አርጋችሁ ማውጣት ይኖርባችኋል። ቀስ ብላችሁ አውጡት እና ፍሬው ሲወጣ ያው እኔ 5-6 ነው የተጠቀምኩት። እንደዚህ አርጌ አውጥቼዋለሁ እና 5 ነው የተጠቀምኩት። እዚህ ጋር እንደምታዩ ትንሽ ነው የተጠቀምኩት እኔ። ከዛ መጥበሻችሁን ታግላላችሁ። ከዛ በኋላ ሽንኩርቱን እናስገባለን። እዚህ ጋር ማቁላላት ጀምሬያለሁ። መቁላላት አለበት ማለት ነው። ከዛ እዚህ ጋር ዘይት ጨመርኩ። ሙክክ እስኪል በደንብ እንጠብሰዋለን። ከዛ እዚህ ጋር ሽንኩርት ተቁላልቶልኛል። አሁን ቲማቲም ነው መቀላቀለው ማለት ነው። ከዛ ቲማቲሜና ነጭ ሽንኩርቱን አስገባሁት እንደምታዩት ማለት ነው። አሁን ቲማቲሙን በደንብ መብሰል አለበት። አንድ ጊዜ ብትከድኑት ደግሞ አሪፍ ነው፣ ስቲም ሆኖ እንዲበስላችሁ ማለት ነው። ከዛ እዚህ ጋር የተፈጨ ቃሪያ አለኝ። ከሱ እኔ ብዙ እንዲያቃጥል ስላልፈለኩ ትንሽ ነው ያረኩበት። በደንብ እንዲያቃጥላችሁ ከፈለጋችሁ ሙሉውን መጨመር ትችላላችሁ። እኔ ግማሽ ቃሪያ ነው የተጠቀምኩት እዚህ ጋር። ከዛ እዚህ ጋር ቁንዶ በርበሬ እና ከሙን እናስገባበታለን። ጨውም ይገባል። ቲማቲሙ ሲበስልላችሁ ቁንዶ በርበሬው፣ ጨውና ከሙንን አቀላቅላችሁ ማውረድ ነው በቃ የሚጠበቅባችሁ። ቀለል ያለ አሰራር ነው። እንደዚህ ያረጋችሁ ደግሞ በቤታችሁ ቆንጆ አርጋችሁ መስራት ትችላላችሁ። እና እኔን ደግሞ ቪዲዮ ከወደዳችሁ ሳብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። ማንኛውም አይነት አስተያየት እቀበላለሁ። ጻፉልኝ እና ምን ማስተካከል እንዳለብኝም ንገሩኝ። አዲስ ነኝ፣ አበረታቱኝ። በቀጣይ ደግሞ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ጻፉልኝ። አመሰግናለሁ። በጣም ነው የምወዳችሁ። ከዛ እዚህ ጋር በቃ መክተት ብቻ ነው የሚያስፈልገው። ወደ ውስጥ እናስገባባታለን በትንሿ ማንኪያ፣ ስኳር ማንኪያ አድርገን ከዛ ማቅረብ ነው የሚጠበቅብን። እንደምታዩት እንደዚህ ሆኖ ደርሶልኛል። ከዛ እኔ ከህልበት ጋር ነው ያዘጋጀሁት። የህልበት አሰራሩን የምትፈልጉ ከሆነ ደግሞ ሙሉ ቪዲዮ አላችሁ ቻናሌ ውስጥ ገብታችሁ ማግኘት ትችላላችሁ። በቀጣይ ሌላ